ቋንቋው ፈረንሳይኛ ማዕረጉ የክብር ዶክትሬት ቦታው አሜሪካ የዓለም መሪ አስተማሪ እንዲሁም ጥበበኛና ፈላስፋ በዓለም የክብር ማማ ላይ ሲሾም ሲሸለም ግርማዊ ቀዳማዊ አፄ ኃይለ ሥላሴ ንጉሠ ነገሥት ኢትዮጵያ ወቅቱ ወርቃማውና ካሜሉቱ የአሜሪካ ዘመን የሚባልለት 60ዎቹ ነው። በለግላጋው ወጣት ጆን ኤፍ ኬኔዲ የምትመራው ተራማጇና ሽቅርቅሯ አሜሪካ ንጉሱን ለ8 ቀናት ድግስ ደግሳ ጨፌ ነስንሳ አስተናግዳለች። ባቡሩ ንጉሱንና ባለሟሎቹን እንዲሁም መሬት አይንካን የሚሉ የዘመኑ ቅንጡ መኪኖችን እነ ካዲላክ ኤልዶራዶ እነ ሊንከን ኮንቲኔንታል መኪኖችን ጭኖ ሸከተፍ እያለ ወደ መዲናዋ ዋሽንግተን ዲሲ ገሰገሰ። ይህ ለፕሬዝዳንት ኬኔዲ እና ለቀዳማዊት እመቤት እትዬ ኬኔዲ ለመጀመሪያ ጊዜ የአፍሪካ ህብረትን ሀሳብ ጠንሳሽና መስራች የሆኑትን እጅግ ተጽዕኖ ፈጣሪውን ንጉስ ግርማዊ ጃንሆይን የሚቀበሉበት የሽርጉድ ቀን ነው። ንጉሱም ለፕሬዝዳንቱና ለባለሟሎቹ ንጉሳዊ ሰላምታ ሰጥተው ወደ መድረኩ ተጋበዙ። ፕሬዝዳንት ኬኔዲም የሚከተለውን ዲስኩር አሰሙ። ክቡራትና ክቡራን በእኔና በመላው አሜሪካውያን ስም ንጉሠ ነገሥት ግርማዊ ቀዳማዊ ኃይለ ሥላሴን እንኳን ወደ አሜሪካ በሰላም መጡ እላለሁ። ሚስተር ፕሬዚደንት ዲስኩራቸውን ከጨረሱ በኋላ ጃንሆይም አመስግነው ጆሮ ገብ ዲስኩር በንጉሥ ቋንቋ በአማርኛ ያቀረቡ። Mr. President, ህዝባችን ኑሮ ደረጃ ተሻሽሎ ድህነትና ድንቁርና ከዓለም እንዲወገድ ቁርጥ ሐሳብ አድርገናል። ፕሬዝዳንታዊና ንጉሳዊ ዲስኩር ከተጠናቀቀ በኋላ ለንጉሱ ወደ ተዘጋጀችው እጅግ ቅንጡ ወደ ሆነችው ሽንጠረጅሟ ሊንከን ኮንቲኔንታል የተባለች የክት መኪና ላይ ተሳፍረው በግራ በቀኝ በማርሻል ሰራዊት ታጅበው በዋሽንግተን ዲሲ የተንጣለሉ ጎዳናዎች ላይ እየተንሸራሸሩ ለአሜሪካውያን ንጉሳዊ ሰላምታ አቀረቡ። ከህዝቡ መካከልም በጥልፍና በሸማ የተንቆጠቆጡ የንጉሱን መልክ የያዙ ኢትዮጵያውያን ቆንጃጅት ትዕይንቱን ውበት ከሰጡት መካከል ይጠቀሳሉ።